ስለዚህ እኮ እማዬ ወንድሜ አለበት ማለት እኮ ነው። ይሄ እዚህ ወንጀል ውስጥ እኮ ወንድሜ ያለ ማለት ነው። በጣም አዎ፣ እኛም እያልን ያለ ነው የተደረገውን የተፈጸመውን ነገር በጠቅላላ ያውቀዋል። ተባብሯል ማለት ነው። ብሩን ከየት ያመጣል? ያውቃል፣ በደንብ ያውቃል። ምን እንደተካሄደ እዛ ቤት ውስጥ ምን እየተሰራ እንደነበረ፣ ምን ሊደረግ እንደነበረ ቀድሞ ያውቃል። ለዛም ነው ገንዘብ እየተቀበለ ዝም ብሎ የነበረው። ግን እኔ አሁን ትንሽ ግር ያለኝ ነገር እናቴ ምናልባት ስለዚህ ጉዳይ ቀድሞ ሰምቶ ይሆናል። ማለትም ስሟን ስጠራው ፊቶት ላይ ያየሁት ነገር አለ። ሊያ ትባላለች ስሉት ፊቶት ላይ ያየሁት ነገር አለ። የሆነ የድንጋጤ ስሜት ነገር አይቼበታለሁ። ሰምተዋል ነው ስለሷ ከዚህ በፊት ወይስ ምንድን ነው? እንዲህ ብዬ ልንገረኩ ስብስብ አለብኝ። አላዛር እንግዳ ይመጣል ተቀበይ ብሎኝ ነበረ። ከዛን ምንድን ናት ስለው አይ ጓደኛችን ናት፣ ጥሩ ልጅ ናት፣ ለትንሽ ቀን እኛ ጋር ትራፍ ብሎኛል ብሎ ደወለልኝ። አሁን ከዛ መጣች። አሁን ስሟ እንግዲህ ሊያ ነኝ ያለችው። ሊያ ነኝ የና አላዛር ጓደኛ ነኝ። እዛ የሰው ክፍለ ማነው አዲስ አበባ እየሰራው ነበረ። ያው ትንሽ ስላመመኝ ወደዚህ ትንሽ ቤተሰብ ጋር ሂጂ ብሎ ልኮኝ ነው አለኝ። እኔም እንግዲህ ያው በእንግድነት አብረን ነው የምንሰራው፣ እዛ ቤት ነው የምሰራው ተቀጥሬ ምናምን አለችኝ። 1-3 ቀን ነው ምናምን ከርማ ሄደች። መቼ ነው ማለት መጥቶ እርሱ ጋር ያረፍችው? አላዛር ነው ጓደኛዬ ነች እርሱ ጋር ተረፍ ምናምን ያለው አላዛር ነው የላካት። አላዛር ነው የደወለልኝም ከነ አበበ ጋራ ከነ ምልክቱ ስትነግረኝ እሱም ሲደውል እንዴ ታዲያ እንግዲህ የሚተዋወቁ አላውቃትም። እኔ እንግዲህ አላውቃትም። እኔ አሁን ስጠራልኝ እኮ ግራን የገባኝ ድንግጥ ነው ያልኩትኝ። ሊያ ነኝ ብላ መጣ። ያው እሱም ደወለልኝ ተቀበልኩ። 1-3 ቀን ከርማ ልሂድ ደግሞ አሁን ትንሽ ሻል ብሎኛል ወደሚሄድበት አለኝ እንግዲህ ብላ ተሸኛኝተን እንደው ሳያትም እንደው ትትና ያላት ልጅ ነች ወይ ባገባት እቺን ልጅ ምናምን ብዬ እንትን አልኩኝ። በቃ እንደው በልቤ ማለት ነው። እኔ ውስጡን ተንኮል እኔ አላወቅኩም። እንግዲህ መቼ ነበረ ይሄ የሆነው? ተበጣች አንድ መታከሄደች 1-2 ሳምንት ይሆናታል። 2 ሳምንት 2 ሳምንት ይሆናታል። ግን እኮ አትመስልም ምንም። እንደዚህ በጣም አሪፍ ልጅ ናት፣ ተግባቢ ናት። እንደ ቤተሰብ ነው ተቀብለናት ያስተናገድናት። እንደዚህ አይነት ነገር አድርጋ እንዴት ትችልበታለች እንዴ? ወንድሜን እኮ ነው አሁን የሆነ ነገር ውስጥ የከተተችው እንዴ። አብራን በልታ አብራን ጠጥታ እዛ ወንጀል ሰርታ መታ እንዴት እዚህ እንደዚህ አይነት ነገር ታደርጋለች? እማዬ አንቺ ጋር አምነሻል? ግን ይህን ነገር እውነት ይመስልሻል? ሲጀመር ስትመጣ ራሱ የአላዛር ጓደኛ እንደሆነች ሳይሆን የእኔ ጓደኛ አድርጌ ነው ያስገባት። ምክንያቱም አባዬ ወታደር ስለሆነ እንደዚህ ያጠብቃል። እንደዚህ የሴትና ጓደኝነት የወንድ ጓደኝነት ምናምን የምናውቀው ነገር ስለሌለ የእኔ ጓደኛ ናት፣ በቃ ትንሽ ጊዜ እዚህ ትቀመጥና ትሄዳለች ብዬ ነው እንጂ ያሳመንኳቸው ቤተሰቦችን ራሱ ምንም የምናውቀው ራሱ ነገር እኮ የለም። ማለት እንዲህም ታረጋለች ብዬ የምገምታትም ልጅ አይደለችም። ምንም በቃ አትመስልም። እንዲህ ወንጀለኛ እንዲህ አይደለም። ኧረ በስመ አብ! ኧረ እማዬ ምን ይሻላል? እሺ እንዴ አሁን ልጄ እኔ ገደለው አይደለም። ይኸውልህ እኔ ልጆት ገደለ ምናምን እያለን አይደለም። እስካሁን የተረጋገጠ ነገር የለውም። ነገር ግን ትንሽ ግራ እያጋባን ስለሆነ ነው። እሺ ማለት እኛ ስንይዘው ስናወጣጠው ብዙ ነገር ለማወጣጣት ሞክረን ነበር። አላዛር ብዙ ነገር እንዲነግረን ሞክረን ነበር። ነገር ግን ይህን ነገር አልነገረንም። እዛ ቤተሰቦቹ ጋር እንደላካት አላምንም፣ አልተናገረም። ለምን ደበቀ? ማለት ይቺ ልጅ እኮ እናንተም ላይ ቤተሰባችሁም ላይ ጉዳት ልታመጣ የምችል ሰው ነች። አደገኛ ወንጀለኛ ነች። ከእሷ ጀርባ ያሉ ትላልቅ ወንጀለኛዎች አሉ። ከእሷ ጀርባ ያሉ ትላልቅ ባለሀብቶች እንደ አሸባሪ ሊታዩ የሚችሉ ሰዎች አሉ። ወንጀለኛ ደብቀናል።